እዚህ ጋር የምታዩት ማሽን ይሄ ነገር የኤሌክትሮኒክስ እቃ ምን ይመስላችኋል? እስቲ ግምታችሁን አስቀምጡልኝ። እንዴት ናችሁ? ግራንድ ኤሌክትሮኒክሶች ነን። ዛሬ ደግሞ እስቲ ኤርሳከር ነው ይዘንላችሁ የመጣ ነው። ኤርሳከር ብዙ አይነት ኤርሳከር አለ። የተለያየ ብራንድ የተለያየ አይነት ያላቸው ኤርሳከሮች አሉ። እስከ ዘመናዊዎቹ ደግሞ እንደነዚህ አይነት ሞዴሎች ኤርሳከሮች ናቸው በጣም የሚታወቁት። እነዚህ አውቶማቲካሊ ኦን ኦፍ የሚሆኑ ማለት ነው። ያውን እዚህ ጋር የምታዩት ሁለት ፊልተር አለው ወይም ደግሞ በሁለት አይነት መንገድ የምንጠቀመው ሲሆን ወጣ አድርገን ከኪችን ከኪችን ካቢኔታችን ወጣ አድርገን መጠቀም የምንችለው አይነት ነው። በተጨማሪ ደግሞ ሰርተን ስንጨርስ ወደ ነበረበት እንመልሳለን ማለት ነው። ያ ማለት ጠበብ ያለ ኪችን ካቢኔት ላለው ሰው በጣም አሪፍ የሚባል ጠቃሚ ሲሆን ውስጡን ደግሞ ስናየው ሁለት ሞተር አለው። ሁለቱም 90 ዋት የጉልበት አቅም ያላቸው ሁለት ሞተሮች አሉት እዚህ ጋር እንደምናየው እና ደግሞ ኤልኢዲ ላምፕ ነው ያለው ወይም ደግሞ የመብራቱ ኤልኢዲ ላይት ነው። በምንሰራ ሰዓት ምንም አይነት አይሸፍነንም ማለት ነው። ወይም ደግሞ የመጨለም ባህሪ አይኖረውም። በባህሪው ኤርሳከር ዝቅ ያለ ስለሆነ ወደ ስቶቭ በምናበስል ሰዓት ምንም አይነት የመጨለም ባህሪ አይኖረውም ማለት ነው። ሁለቱም በጣም አሪፍ የሚባሉ ጠንካራ ሞተር ባለ 90 ዋት ናቸው እና ደግሞ የሚገርማችሁ ብራንዱ ናሽናል ነው። ናሽናል በአሁኑ ሰዓት በጣም አሪፍ የሚባሉ ኤሌክትሮኒክስ እቃዎችን በማስገባት ይታወቃል። ዋሽንግ ማሽን አላቸው፣ ስቶቭ አላቸው፣ ቲቪ አላቸው፣ ፍሪጆች አላቸው እና ደግሞ አሁን ደግሞ በኤርሳከር መጥቷል። በጣም ዘመናዊ የሚባል ሲሆን ዋጋውም በጣም ፌር በሚባል ዋጋ ነው ያመጡልን በ18,000 ብር ብቻ